مسجد مبالغ مشلمበት ዘመን ላይ ነው የደረስነው ምናልባት ሰሞኑን ብዙ ወጣት ብዙ ሰው ሚዲያ የሚከታተል ሰው አሳፋሪ ድርጊት በከተማችን ላይ ተከናውኗል አቅል ያለው ሰው የማይቀበል የሆነው ነገር የሆነ ሽልማት ተዘጋጀ ሽልማቱ አሸናፊ ሞቶ ምንድነው ሰግጥ ፈምስ መሰገጥ ምን ማለት ነው በሸሪዓ በቃል ትርጉሙ ባልግ ድንበር እለፍ ሰውነት ትስማ ብልግና ማለት ነው ይህን የሚያይ ወጣት ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው ምለን በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ ትውልድን የሚገል ተግባር መፈጸም ንግግር መሰራጨት አለበት ወይ በሸሪዓችን እኮ አላህ በአንድ ወንጀል የፈተነህ እንደሆነ وإذا بليتم فاستترون مستتر ነው ያለበት መደበቅ ነው ያለበት يقول النبي صلى الله عليه وسلم كل أمتي معافى إلا المجاهرين أمتوچن الله ይቅርላቸዋል ሁሉንም አሉ እነማ ሲቀሩ ደብቆ ማዕሲያ ወንጀል ሰርቶ ከዛ በኋላ አደባባይ ወጥቶ ይውልኝ ብሎ እንደ ጉራ ያንን ወንጀላቸውን የሚነዙ ሰዎች ሲቀሩ አሉ አላህ አፉ ይላቸውም አሉ የት ነው ያለነው ተላላቅ የሚባሉ በእድሜ የገፉ ሰዎች እንኳን ቆሞ እዛ ቦታ ላይ ለዛ ሲያጨበጭቡ ስታይ ብዙ ሙስሊም ወጣቶች እዛ አይነት ትሬንድ ውስጥ ገብቶ ስታይ ወዴት ነው እንደ ሀገር እየሄድን ያለነው እንደ እስላም ስነ ምግባርኛ ትልቁ ቁንጮ ጉዳያችን ነው الرسول صلى الله عليه وسلم ምንድነው ያሉት إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم خلقا كان زند قرب ቦታ ቂያማ ላይ የምትሆኑት እኔ ዘንድ ተወዳጃችሁ አሉ መልካም ስነ ምግባር ያለው ሰው አሉ ሰውን የማይሳደብ የማያንቋሽሽ የማይዋርድ ፍሕሽ ቆሻሻ ንግግርን ብልግና ንግግርን የማይናገር ብልግና ተግባራትና ንግግሮች በየትኛውም ነገር ውስጥ አይሆኑ ያን ነገርን ቢያወድሙት እንጂ አሉ ረሱል አለይሂ ሰላቱ ሰላም ሐያ ሕሽማ ክብር የሆነ ነገር ውስጥ ካለ ደግሞ ያንን ነገርን ያሳምረዋል አሉ